ህመሙ ምንድነው? የብዙዎች ጥያቄ ነው። ይህ መረጃ ሌሎች እንዲደርስ ማድረጋችሁ እንዳትረሱ። ማስተር አብነት መጸለይ ያለብን ሁላችንም። እኔ እንግዲህ አልሰማውም ነበረ። አንድ ቀን አስታውሳለሁ ወደ ቲክቶክ አዋርድ ሁላችንም ሄደን ማስተር አብነት የተናገረው ነገር እውነት ልቤ ላይ ትንሽ ከበድ ብሎኝ ነበር። ጠይቄውም ነበረ። ሆነ እግዚአብሔር ይውሰድ። አንድ ነገር ብቻ እንድታረጉልኝ ይጠይቃለሁ። እዚህ ጋር በጣም ብዙ ወጣቶች አላችሁ። ሁላችሁም በየእምነታችሁ እግዚአብሔር ጤና እንዲሰጠኝ ጸልዩ። አመሰግናለሁ። ሐዋሳ ላይ ሞተር ትርኢት አቅርቦ ብዙ ወጣቶችን አነቃቅቶ ብዙ ወጣቶች ይቻላል የሚለውን ስሜት እንዲኖራቸው ማድረግ የቻለበት ጊዜ ነበርና የማውራት እድል ገጥሞኝ ነበር። በዛ ወቅት ላይ በስራ አጋጣሚም ስለነበር የተገናኘ ነው። በዛ ወቅት ላይ ምን አይቻለሁ? እኔ ውስጡ ያለውን ሐሳብ በደንብ ማየት ችዬበታለሁ። በምርመራ የማይታወቅ ታማሚ አንተ ትሆናለህ። ብትመረመር በሽታው አይገኝም አንተ ላይ ህመሙ አይታወቅም፣ ግን ሳይኮሎጂካሊ ትጎዳለህ። አይምሮን እያጣህ ነው የምትመጣው፣ ራስን እያጣህ ትመጣለህ። የሆነ ሰዓት ላይ ሳትትልና ራስን ውስጣዊ ህመም በመሆኑ በቀላሉ በእንደዚህ አይነት መልኩ በሕክምና ተቋማት ሊፈታ ያልቻለ እንደሆነ ነው ሲናገር የሰማነው። ከዛም ባለፈ ግን ሌሎችም ተደራራቢ ነገሮች እንዳሉበት አምናለሁኝ፣ አስባለሁኝ። በሕክምናም የሚፈቱ ራሱን የተወሰነ ጊዜ ከእንደዚህ አይነት ጥሩነቱ ምንድነው? አሁን የሚረዳበትን መንገድ ወደ ተቋም ደረጃ አሳድጎታል። ንግድ ፍቃድ ማውጣታቸውን እነዛን ሂደቶች መጨረሳቸውን አውቃለሁኝና እሱ ረፍት ቢያደርግም ከዚህ በፊት የሚያስበው መልካምነቱ በጎነቱ በተጠበቀ መልኩ በተቋም ደረጃ መንቀሳቀስ ያስችላል ብዬ አስባለሁ። ሰፖርት የምናደርገው በዚህ ዓለማዊ ነገር ብቻ ሳይሆን በመንፈሳዊ ነገር ነው። እኛም ሰዎች ነንና ዓለማዊ አቅማችን ዝቅ ያለ ነው እውነት ለመናገር because ከዓለማዊ በላይ መንፈሳዊ ይበልጣል። ስለዚህ መንፈሳችን ላይ ሰርተን የማስተር አብነት መንፈስም እናስተካክለውና ቀጥ እንዲል እንዲቆም ህይወቱ እንዲቀየር ጤናማ እንዲሆን እንጸልይለት። ሁላችንም ተንበርክከን ማታ ማታ ከመተኛታችን በፊት ማለት ነው። ወዳችኋለሁ። በጣም አዝናለሁ። በእኔ ምክንያት ይህ ሁሉ ህዝብ እንዲጨነቅ በማድረጌ በጣም በራሴ አፍሬያለሁ። ማንም ሰው ባያቅና ባይሰማ በጣም ደስ ይለኝ ነበር። ያው በአንዴ ወጥቷል፣ ምንም ማድረግ አልችልም። እረዳለሁ፣ በደንብ ይገበኛል። እንደ ወንድማችሁ አይታችሁኝ በጣም ስለምትወዱኝ እየተጨነቃችሁ እንደሆነ በደንብ ይገበኛል፣ እረዳለሁ። በጣም የምትወዱኝ ከሆነ በጣም ለኔ የምትጨነቁልኝ ከሆነ አሁን የሚላችሁ ነገር እንድታደርጉ በተተና ነው የሚጠይቃችሁ። ደህና ነህ ወይ ብዬ ማለት ነው። በጣም ተጨናንቄ ነበር የዛኔ ከመድረክ ሲወርድ ማለት ነው የተናገረው ቃላት ማለት ነው። እና አሁን ደግሞ ጸሎታችን ያስፈልገዋል ጋይስ። የሰው ጸሎት የህዝብ ጸሎት እንደሚሰራ እኔ ራሴ በግል አይቼዋለሁ። አንድ ሰው ሲጸልይና 1 ሚሊዮን ህዝብ ሲጸልይ እግዚአብሔር ከምታስቡት በላይ ይሰማል፣ በጣም ይሰማልና ለማስተር አብነት እንጸልይለት። የሚፈልገውን ነገር እንዲያገኝ፣ መንገዱን እንዲያቃናለት፣ ጤናው እንዲመልስለት፣ እድሜ እንዲሰጠው ይህ ወርቅ የሆነ ልዩ የሆነ ሰው እዚህ ምድር ላይ ኖሮ ማለት ነው ከራሱ በላይ ብዙ ሰዎችን እንዲያግዝ ሁላችንም መጸለይ አለብን ማለት ነው። እውነቴን ነው የምላችሁ። እሺ። እና ብዙዎቻችሁ ደግሞ እየተጨናነቃችሁ ያላችሁት ማስተር አብነት እንደነገራችሁም አትጨናነቁ ብሏችኋል። because የእናንተ ጭንቀት ምን እያመጣበት ነው መሰላችሁ? እሱም ጭንቀት እያመጣበት ነው። መጨናነቅ የለበትም፣ እንደው መደሰት ነው ያለበት። ማስተር አብነት እስካሁን ላረጋቸው ነገሮች ሴሌብሬት ነው ማድረግ ያለብን፣ እንደውም መሸለም ነው ያለባችሁ። ደስታ ላይ እንዲቆይ፣ አዎንታዊ የሆነ አስተሳሰብ ላይ እንዲቆይ በተቻለን አቅም ማድረግ ይኖርብናል ማለት ነው። ለኔ በዚህ ሰዓት የሚያስፈልገኝ አሁንም ደግሜ የምነግራችሁ የኢትዮጵያ እናቶች ጸሎት፣ የኢትዮጵያ አባቶች ጸሎት፣ የወጣቱ ጸሎት፣ ሁሉም በየእምነቱ እንዲጸልይልኝ፣ ሙስሊሞች ዱዓ እንዲያደርጉልኝ ብቻ ነው የሚፈልገው። ከዚህ ውጪ ግን ሌላ ነገር የሚሆን ከሆነ ሌላ ህመም እየታመምኩባችሁ እንደሆነ በደንብ እንድትረዱልኝ ፈልጋለሁ። ከምንም በላይ እግዚአብሔር የናንተን ጸሎት የናንተን ልማና ሰምቶ
እኔን እንደሚፈውሰኝ አምናለሁ። ማስተር አብነት ከበደ በጠና ታመም ያለው ስለዚህ የኢትዮጵያ ሕዝብ ጸሎት ያስፈልገኛል ብሏል። የብዙዎች ጥያቄ ደግሞ ምንድነው የታመመው ጉዳይ የሚል ነበረ። ዶክተር አብይ ከአንገት በላይ ስፔሻሊስት የሆነው ብዙዎቻችን የምናውቀው የወንድሜን ህመም አውቀዋለሁ፣ ለብዙ ጊዜ ግን ሚስጥር ሆኖ እንዲቆይ ስለተገለጠ መናገር አልፈልግም፣ ሁላችንም ጸሎት በማድረግ እናግዘው። እግዚአብሔር አምላክ አሁንም የወንድማችን አደራ ላንተ እንሰጣለን። ብዙ ጊዜ ከኛ የሚቀረው ነገር ምንድነው መሰላችሁ? መልካም ነገር ለሚያደርጉ ሰዎች ከታመሙ በኋላ ነው እኛ የምንነሳው፣ ግን ከዛ በፊት ጸልየን አናቅም። ይሄ ትልቅ ችግራችን ነው። አገራችን ላይ የሆነ መጥፎ ነገር ከገባ በኋላ ነው እኛ የምንጸልየው። ከመግባት በፊት አስበን ለሀገራችን አንጸልይም። ለቤተ ክርስቲያን አስበን ከዛ ቀደም ብለን ጸልየን አናቅም። አሁንም ጌታ ሆይ ጸልያለሁ፣ አንተ ታላቅ አምላክን ከሰማይ እጅ ይዘረጋ። አንተ እንደኛ አይደለህም። አንተ መሐሪ አምላክን ይቅር ባይ አምላክን ጌታ እግዚአብሔር ሆይ ወንድማችን ገና ወጣት ምንም ሩጫውን ያልጨረሰ እግዚአብሔር አምላክ ሆይ እሱን ክፉ እንዲነካብን አንፈልግም። እግዚአብሔር አምላክ ሆይ የሞላው የኢትዮጵያ ሕዝብ ጸሎት ነው። እግዚአብሔር አምላክ ሆይ አሁንም ጠብቀው፣ አሁንም ያዘው፣ አሁንም አዘው፣ አሁንም ጉልበት ሁንለት። እግዚአብሔር አምላክ ሆይ ኢያሱ አቅሙ ከደከመ በኋላ ካረጀ በኋላ አሁንም ጉልበታም ነኝ እንዳለ እግዚአብሔር አምላክ ሆይ አሁንም እግዚአብሔር ጉልበት ሰጥቶኛል፣ አሁንም መስራት እችላለሁ፣ አሁንም አቅም አለኝ፣ አሁንም ጉልበታም ነኝ እያለ በኃይል እንድመለስ እግዚአብሔር አምላክ ሆይ ፊቱ እንዲቀየር እግዚአብሔር አምላክ ሆይ ጸልያለሁ። ሰላም በመላው ዓለም የምትገኙ ኢትዮጵያውያንና ኤርትራውያን በያላችሁበት የዓለም ጫፍ ሁሉ ሰላምታችን ይድረሳችሁ። ይህ የዘላለም ገጠመኝ ነው። እኔ ደግሞ ዘላለም ነኝ። ውድ ቤተሰቦች እንግዲህ በዛሬ ዝግጅታችን ስለ አንድ ወንድማችን ሁላችንም የምንወደው በሀገር ደረጃ እንደዚሁም ደግሞ ቀጠናውም ላይ ያሉ ማህበራዊ ሚዲያ ላይ የሚጠቀሙ ሰዎች በዓለም አቀፍ በሆነም ደረጃ ቪዲዮዎች የሚታዩለት በብዙዎች ዘንድ ተወዳጅ የሆነው የደግነት ደግ የመስጠት ምሳሌ ተደርጎ በብዙዎችም ዘንድ ስለሚነሳው ወንድማችን ማስተር አብነት ከበደን በተመለከተ አንዳንድ ጉዳዮችን ልናወራችሁ ወደናል። ከዚህ በፊት ያልሰማችኋቸውን ከሰሞኑን የብዙዎችን ልብ ያሳዘነውና የሰበረው ጉዳይ መታመሙን ሰምተናል። ከህመሙ ባሻገር ስላለው ጉዳዮች እናወራለን። ከማስተር አብነትም ጋር እኔ በአንድ ወቅት በስራ አጋጣሚ ስለተገናኘንበት ገጠመኝ ማነሳለሁ። በዛ ገጠመኙ ዛሬ ስለተነሱ ጉዳዮች ፍንጭ ሰጪ የሆኑ ጉዳዮችንም ሰምቼ ነበርና ምን ነበር በዛ ጊዜ ያወራናቸው? እሱ እስከ ሰሞኑን ሚዲያዎች ላይ በተገኘባቸው ሚዲያዎች ላይ ያወራቸው ነገሮች ብዙ ሰዎች ህመሙ ላይ ብቻ ትኩረት አድርጋችሁ ከዛ ባሻገር ያላስተዋላችሁለት አስቀድሞ ታምሜ ነበር ሲል ብዙዎች ሰምተው እንዳልሰሙ የሆኑበት ገጠመኞች ነበሩ። ስለነዛ ጉዳይ እናወራለን። እንግዲህ ውድ ቤተሰቦቻችን ለዩቲዩብ ቻናላችንም አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰቡን ሐሳብ አስተያየቶቻችሁንም በኮሜንት መስጫ ላይ ብታስቀምጡልን የሚጠቅሙንን የሚገነቡንን የሚያበረቱንን ለስራችንም እንደ ግብአት ይዘን ልንወስዳቸው የምንችላቸውን ኮሜንቶችን የምንጠቀማቸው ስለሚሆን ይጠቅሙናልና ኮሜንት መስጫው ላይ አስቀምጡልን። ወደ ቤተሰቦቻችን እስከ ፍጻሜያችን ድረስ እንግዲህ አብራችሁ እንድትቆዩ ጋብዛችኋለሁ። እንግዲህ ውድ ቤተሰቦች በመግቢያ ያስቀድሜ እንደነገርኳችሁ ማስተር አብነት በተመለከተ ነው የዛሬው ፕሮግራማችን። እግዚአብሔር ፈቅዶና ቢሆን ኖሮ በመመሰጋገን በመልካም ጉዳይ ይሄ ቪዲዮ ቢሰራ ጥሩ ነበር። ነገር ግን ወንድማችን አመመኝ ባለበት ሰዓት እንግዲህ ጸሎታችሁ ያስፈልገኛል ባለበት ሰዓት መስራቱ ደስ የሚያሰኝ ጉዳይ አይደለም እንደኔ። ምክንያቱም ለወንድማችን ካለኝ አክብሮት የተነሳ ከሱ ጋር
ካለን ትውውቅ የተነሳ በእንደዚህ አይነት ገጠመኝ ስለሱ ባልመሰክር ደስ ይለኝ ነበረ። እንግዲህ እግዚአብሔር ደግሞ በስራው ተሳስተሃል ልንለው አንችልም። ሁሌም እግዚአብሔር በስራው ትክክል ነውና በህይወታችን የትኛውም ገጠመኞች የትኛውም ጉዳዮች እግዚአብሔር ሲፈቅድ ነው ወደኛ ህይወት የሚመጡትና ከዛ በሁለት መልኩ እናተርፍበታለን ከመጡብን ጉዳዮችና የእግዚአብሔር ፍቃድ ስለሆነ በዛ ጉዳይ ላይ ብዙም ማለት አልፈልግም። ቢሆንም ግን አሁን ወንድማችን የሁላችሁም ጸሎት ያስፈልገኛል ብሎ ወደ ሚዲያ ከወጣ በኋላ ብዙ ሰዎች ቪዲዮ ሲሰሩ ማይቻለውኝና እሱም ይህንን ከተናገረ በኋላ ትንሽ ረፍት የነሳው ነገር እንዳለ ማስተዋል ችያለሁ። እየለቀቃቸው ባለው ቪዲዮዎች ብዙ ሰዎች እንደተጨነቁ አይቷልና መናገር ልክ ነበር አልነበረም የሚል መወዛገብ ውስጥ ሆኖ ተመልክቼዋለሁኝ። ከማስተር አብነት ጋር እንደ ዛሬው በማህበራዊ ሚዲያ ገኖ በማይታወቅበት ጊዜ እንደዚህ በእርዳታም ሆነ በሌሎች ጉዳዮች ስሙ ተያይዞ በማይነሳበት ወቅት ላይ ነበረ። አሁን ወደ 10 ዓመት እየተጠጋው ያለ ይመስለኛል። ያን ጊዜ እኔ ከጀማሪ ጋዜጠኛ ነበርኩኝ። የቀድሞ ደቡብ ክልል ሐዋሳ አካባቢ በስራ አጋጣሚ እዛ የመገኘት እድል ነበረኝና እንግዲህ አብነት አሁንም ወጣት ነው። ከዚህም በባሰ ግን በጣም ወጣት ነበር። እኔም ደግሞ በስራው ወድጄው ሰራው የነበረ ተምሬ የወጣሁበት መፈልገው የነበረ ስራ ስለነበር ሞር በትልቅ ስሜት ውስጥ ሆኜ ነበር ስራ ላይ ነበርኩትና በዛ ወቅት ነበር የተገናኘ ነው። ያን ጊዜ ማስተር አብነት ስፖርታዊ እንቅስቃሴዎችን ከተማ ወደ ከተማዎች እየተንቀሳቀሰ ወጣቶችን እንዲነቃቁ ወጣቶች ስፖርት ላይ ያላቸው አመለካከት እንዲዳብር ትልቅ ስራ ይሰራ ነበር ደቡብ ክልል ላይ። አሁን የተለያዩ ክልሎች ሆኗል። የቀድሞ ደቡብ ክልል ያ ክልል ከፈረሰ በኋላ ሲዳማ ክልል ራሱን ችሏል። ማዕከላዊ ኢትዮጵያ አለ፣ ደቡብ ምዕራብ ኢትዮጵያ አለ፣ እንዲሁም ደግሞ ደቡብ ኢትዮጵያ ደግሞ ተብሎ ወደዚህ እንትን ብሏል። ራሳቸውን ችለው ሌላ መስተዳድራዊ መዋቅር ውስጥ ነው ያሉትና ከዛ በፊት ግን በነበረው በቀድሞ ደቡብ ክልል አደረጃጀት ውስጥ በነበረበት ጊዜ ወጣቶች አልባሌ ቦታዎች እንዳይውሉ ወደ ስፖርት ዝንባሌያቸውን ወደ ስፖርት እንዲያመዝኑ የተለያዩ እንቅስቃሴዎችን ያደርግ ነበር አብነትና የሞተር ትርኢት እጅግ በጣም ብዙዎች በዛን ወቅት ላይ እጃቸውን ባፋቸው ነው የሚመለከቱትን የሞተር ትርኢቶችን ያቀርብ ነበር በከተማዎች እየተንቀሳቀሰ። እኔም በዚህ እንቅስቃሴው ገጠመኝ ወቅት ነው የተገናኘ ነው። ሐዋሳ ላይ ሞተር ትርኢት አቅርቦ ብዙ ወጣቶችን አነቃቅቶ ብዙ ወጣቶች ይቻላል የሚለውን ስሜት እንዲኖራቸው ማድረግ የቻለበት ጊዜ ነበርና የማውራት እድል ገጥሞኝ ነበር። በዛ ወቅት ላይ በስራ አጋጣሚም ስለነበር የተገናኘ ነው። በዛ ወቅት ላይ ምን አይቻለሁ እኔ ውስጡ ያለውን ሐሳብ በደንብ ማየት ችዬበታለሁ። በነበረ ምልልስ በነበረን ቆይታ ምናልባት ፋይሉ አሁን ቀድሞ ሰራበት የነበረው ሚዲያ ላይ ይኖር ይሆናል። እኔም ጋር ቢኖር ማውጣት ስለማልችል ምክንያቱም የሚዲያው የራሱ ሕግ ስላለው በነሱ ፕሮግራም ላይ የተሰራ ስለነበረ ይኖራል ብዬም ተስፋ አደርጋለሁ። ሚዲያው ማውጣት ፍላጎቱ ካለው ሊያወጣው ይችላል ይኖራል ብዬ አስባለሁና የነበረው ስሜት በደንብ አይቼዋለሁ። ወጣቶች ላይ መስራት እሱም ገና ያለ ወጣት በነበረበት የብዙዎች ድጋፍ በሚያስፈልግበት ወቅት ነበረ ስለሌሎች ወጣቶች ስለሌሎች ወገኖቹ ያስብ የነበረውና እርግጥ ዛሬ ላይ ደረሰበት ደረጃ ላይ ደርሳል ብዬ ባላስብም ህይወት ከቱም የተለያዩ ገጠመኞች አሏትና ሁላችንም ወደ ተለያዩ ገጠመኞቻችን የተበተነው ሄዳ ህይወት ዞራ ዛሬ ላይ ደርሳለች። ዛሬ ላይ ደርሰን ደግሞ የደረስንበትን ቦታ እየተያየን እየተነጋገረን ስለሆነ ያኔ አሁን የነበረኝ አይነት ማስተዋል አልነበረኝም። ስለሱ ግን አንድ እንግዳ አንድ ስፖርተኛ አንድ ትርኢት ያቀርብ እንደነበረ ሰው አንድ ወጣቶችን ያነቃቃ እንደነበረ ሰው ነበር ያናገርኩትና በዛ ንግግሩ ስለ ወጣቱ ያለው አመለካከት ደስ የሚል ነበር። አርቆ ሐሳቢነቱ እጅግ በጣም የሚገርም ነበርና ዛሬ ላይ እየኖረ ያለውን ነገር ለኛ ባይገባንም ትላንት ጎን ሆነን ስንጠይቀው የነበሩ ሰዎች ሐሳቡን እንሰማ የነበሩ ሰዎች እኛ ባይገባንም እሱ ግን
ዛሬ ላይ ትናንትና ይናገረውን የነበረውን ነገር እግዚአብሔር የተመሰገነ ይሁን ለብዙዎች መድረስ ይችላል፣ ያንን ማድረግ ችሏልና ከዛ በኋላ እንግዲህ እንዳልኳችሁ የራሳችን ህይወት ገጠመኞች ኖሮ ተበታትነን ሁላችንም ወደ የራሳችን እንቅስቃሴ ውስጥ ባለንበት ማህበራዊ ሚዲያውም ይሄ ሶሻል ሚዲያውም ከፍ እያለ መጣ። የቲክቶክ ፕላትፎርምም ፌስቡክም ላይ ማየት ጀመርኩኝ ማለት ነው። ይህን ወንድማችንን ከስፖርቱ ደግሞ ወደዚህኛውም ለሰዎች መድረስ፣ ምክንያቱም ያኔም ልብ ውስጥ የነበረ ነገር ነው። ስፖርቱ ብቻ አልነበረም። ስፖርቱን እንደ አንድ እንትን ነበር፣ እንደ አንድ ማድረሻ መንገድ ነበር የሚጠቀሙ የነበረው። እዛም ላይ በጣም ብቁ ነው። እንግዲህ ማስተር የተባለውን ዝም ብሎ አይደለም፣ በስፖርት በቴኳንዶ የማስተር ደረጃ ላይ እንደደረሰ አውቃለሁኝና ታታሪነቱን ስፖርተኝነቱን ወጣቶችን ለመልካም ነገር እንዲሰባሰቡበት ማድረግ የሚቻለ አስቀድሞ መንቃት የቻለ ወጣት ነው ወንድማችን። እንግዲህ ከሰሞኑን ባልጠበቅነው መልኩ መታመሙን ቃል በቃል ራሱ በአደባባይ ጸሎታችሁ ያስፈልገኛል ሲል ተናግሯል። ነገር ግን አሁን ከመናገሩ በፊት ብዙዎቻችሁ በተለያዩ ነገሮች ይሄ የቲክቶክ ክሬቲቭ አዋርዱ ብዙ ሐሳቦች በተደራራቢ መልኩ የተነሱበት ኩነት በመሆኑ የተናገረውን ንግግር አስተውለት ሰጥተን አልሰማነውም ወይም ትኩረት አልሰጠነውም እንጂ ወንድማችን ማስተር አብነት እዛው መድረክም ላይ ጸሎታችሁ ያስፈልገኛል ታመሜን ያለሁት የሚለውን ነገር በተወሰነ መልኩ አንስቶት ነበር። ከዛ በኋላ ቪዲዮዎቹ ብዙ ይታያሉ ብዬ አስቤ ነበር፣ መነጋገሪያ ይሆናል ብዬ አስቤ ነበር። ግን ቅድም እንዳልኳችሁ የኩነቶች መደራረብ ያንን የቲክቶክ ክሬቲቭ አዋርድ መከናወኑን ተከትሎ የተፈጠሩት ነገሮች ብዙ አጀንዳዎች፣ ብዙ ወሬዎች ማህበራዊ ሚዲያው ላይ ተደራርበው እንዲነሱ ያደረገ ስለነበረ ስለ ማስተር አብነት ይነሳ የነበረው ነገር ብዙም ሰው ጆሮ ውስጥ እንዳልገባ ይቻለውኝና አሁን ግን በተለያዩ ፕሮግራሞች ላይ በሰጣቸው ቃለ መጠይቆች ትኩረት ማግኘት በሚችል መልኩ ተሰምቷል ብዙዎች ጋር። ለዛም ነው ብዙዎች በተለያየ መልኩ ጭንቀታቸውን ሐሳባቸውን እያጋሩ ያሉትና የሕክምና ጉዳይንም እንደሞከረ ተናግሯል። ከዛ ይበልጥ ግን የሚታይ ነገር ባለመሆኑ ውስጣዊ በመሆኑ ህመሜ ሕክምናም በአንድ አግኝቶ መታከምና ቶሎ መፍትሄ ማግኘት የሚቻልበትን ነገር አላገኘውኝም ነው ያለው። ማለት አላገኘውኝም ሲል ውስጣዊ ህመም በመሆኑ በቀላሉ በእንደዚህ አይነት መልኩ በሕክምና ተቋማት ሊፈታ ያልቻለ እንደሆነ ነው ሲናገር የሰማ ነው። ከዛም ባለፈ ግን ሌሎችም ተደራራቢ ነገሮች እንዳሉበት አምናለሁኝ፣ አስባለሁ። በሕክምናም የሚፈቱ ራሱን የተወሰነ ጊዜ ከእንደዚህ አይነት ጥሩነቱ ምንድነው? አሁን የሚረዳበትን መንገድ ወደ ተቋም ደረጃ አሳድጎታል። ንግድ ፍቃድ ማውጣታቸውን እነዛን ሂደቶች መጨረሳቸውን አውቃለሁኝና እሱ ረፍት ቢያደርግም ከዚህ በፊት የሚያስበው መልካምነቱ በጎነቱ በተጠበቀ መልኩ በተቋም ደረጃ መንቀሳቀስ ያስችላል ብዬ አስባለሁኝና አሁንም ቢሆን ጭንቀቱ እሱ ነው። እሱ እዚህ ህመምም ላይ ሆኖ በእንደዚህ አይነት ሁኔታ ውስጥ ሆኖ ስለሚረዱ ሰዎች ልደርስላቸው እግዚአብሔር እኔን እንደ ምክንያት አድርጎ ልደርስላቸው የሚገቡ ሰዎች አሉ የሚል ጭንቀት አሁንም ህመሙን ጊዜ ሰጥቶ እንዳያስተውል እያደረገው ነው ያለውና ሌሎችም ቅርቡ ያላችሁ ኃላፊነት የሚሰማቸውም ሰዎች ይሄ ነገር ላይ ከሱ ጋር ጊዜ ወስዶ መነጋገሩ የተሻለ ነው ብዬ አምናለሁ። እሱ መኖር ሲችል ነው ለሰዎች መድረስ የሚችለው። እሱ መቆም ሲችል ነው ለሌሎች ሰዎች ለደከሙ ሰዎች ከጎናቸው መቆም የሚችለውና አሁንም ቢሆን ዙሪያ ያላችሁ ሰዎች ይህን ነገር ላይ ከሕክምናውም ከሌላውም ከጸሎት ከእምነት ቦታዎቹም ባሻገር ቁጭ ብላችሁ ቀጣይ ስለሚሆኑ ጉዳዮች መነጋገር አለባችሁ ብዬ አምናለሁኝና ወንድማችን በመላው ዓለም የምትገኙ ኢትዮጵያውያንና ኤርትራውያን ለማስተር አብነት እንድትጸልዩለትም ጥሪ ቀርቧልና ይህንንም ጥሪ ደግሞ እኔም ደግሜ ማቅረብ እወዳለሁ። በየትኛውም የዓለም ጫፍ ተገኙ ስለዚህ መልካም ወንድማችን። ምክንያቱም ሀገር እንደ ሀገር ስትቀጥል የጋራ የሆኑ ሰዎች ያስፈልጉናል። የሚለያዩ ነገሮች ብዙ በመሆናቸው በጋራ ግን የሚያቆሙን ሰዎች ያስፈልጉናል። ምንሰማቸው ተው ሲሉ በጋራ ጾታ ሳይለየን፣ እምነት ሳይለየን፣ የሥራ ዘርፍ ሳይለየን
የመጣንበት አካባቢ ሳይለየን በጋራ ልንሰማቸው የሚገቡ ሰዎች እንደ ሀገር ያስፈልጉናል። የጋራ ሂሮዎች ያስፈልጉናልና ማስተር አብነትም በእንደዚህ አይነት መንገድ ውስጥ ያለ ወንድማችን ስለሆነ ለዚህ ወንድማችን በጋራ በመጸለይ ለትውልድ ምሳሌነቱን ይዞ እንዲቆይ አምላካችን እንድንለምን በዚህ አጋጣሚ ጥሪን ማቅረብ ወዳለሁኝ። እኔም በግሌ ወንድም ማስተር እግዚአብሔር ረድቶክ በሙሉ ጤና እንደማይክ ተስፋ አለኝ። ጸልይላለሁ። ሁላችንም በቻልነው መጠን ያንን ነው ልናደርግ የምንችለው። አዳዲስ ነገሮች ግን ካሉ ምክንያቱም እሱ ስናየው ትንሽ አሁን ራሱ በቅርቡ የለቀቃቸው ቪዲዮዎች በመናገሩ ራሱ የመጸጸት አይነት ስሜቶችን እያየንበት ነው። ሰዎች እየተጨነቁ ነው፣ ከልክ በላይ አስጨነቅኳቸው የሚል ነገር ስላለ ብዙ ነገሮች እሱ ይናገራል ብለን አንጠብቅም። ነገር ግን በቻልነው መጠን ዙሪያው ካሉ ሰዎች ምን አዲስ ነገር አለ፣ ምን ያስፈልጓል የሚለውን ነገር በቻልነው መጠን መከታተል እንሞክራለን። ያሉ አዳዲስ ነገሮችም ካሉ ውድ ቤተሰቦቼ ስለዚህ ድንቅ ኢትዮጵያዊ ወንድማችን ስለምንወደው ወንድማችን የሚኖሩ ነገሮች ካሉ ተከታትዬ የማቀርብላችኋለሁ። ስለነበራችሁ አብሮነት ቆይታ ግን እጅግ አድርጌ እኔ የማመሰግነው። በጸሎታችሁ እንደምታስቡትም ተስፋ አለኝ። መልካም ምኞታችሁንም በኮሜንት መስጫው ላይ እንድታስቀምጡ ፈልጋለሁ። ስለነበረን የአብሮነት ቆይታ በድጋሚ አመሰግንኩኝ። መልካም ጊዜ